ይህ ዕለት በዓለ ሃምሳ ነው። ይህ ዕለት ሀብተ መንፈስ ቅዱስ የተሰጠበት ዕለት ነው። ይህ ዕለት ብዙ ሺህ ምዕመናን የተገኙበት ዕለት ነው። ይህ ዕለት የቤተ ክርስቲያን የልደት ቀን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ጰራቅሊጦስ ወይም በዓለ ጴንጤቆስጤ ከዘጠኙ የጌታችን አበይት በዓላት አንዱ ነው። መንፈስ ቅዱስ ለሐዋርያት የወረደበት ቀን የምናስብበትም ቀንም ነው። ጰራቅሊጦስ ቃሉ የግሪክ ቃል ሲሆን ጰራቅሊጦስ የሚለው ቃል ከሦስቱ አካል አንዱ ለሆነው ለእግዚአብሔር መንፈስ ቅዱስ መጠሪያ ስሙ ሲሆን ትርጉሙም መጽንዒ፣ በእምነት የሚያጸና፣ ከኃጢአት የሚያነጻ፣ ያዘኑትን የሚያረጋጋ፣ የተጨነቁትን የሚያስደስት፣ ምስጢርን የሚገልጽ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የሚሰራውን ሥራ ከጨረሰ በኋላ ቅዱሳን ሐዋርያት ወደ አባቴ ሄዳለሁ አረጋለሁ ሲላቸው ደነገጡ። አምላካችን መድኃኒታችን ኢየሱስ ክርስቶስም መደንገጣቸውን አይቶ ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ ማለቱም በአባቴ ቤተ መንግሥት በመንግሥተ ሰማያት ብዙ ማዕረገ ሀብታት አሉ ሲላቸው ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 1። ወላጆች እንደሌሏችሁ ልጆች አልተዋችሁም ዮሐንስ ወንጌል ምዕራፍ 14 ቁጥር 18 ሲል መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን አጽናንቷቸዋል። በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ደግሞ የሰላም አምላክ ኢየሱስ ክርስቶስ ሊያርግ ሲል ቅዱሳን ሐዋርያትን እነሆ አባቴ የሰጣችሁን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸውና አረገ። ይህንንም አምላካዊ ቃል መሠረት በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እመቤታችን ቅድስት ድንግል ማርያም 12ቱ ደቀ መዛሙርት፣ 72ቱ አርድእት፣ 32ቱ ቅዱሳን አንስት በኢየሩሳሌም ከተማ በጸርሐ ጽዮን በማርቆስ እናት በማርያም ቤት ሁሉም በአንድ ልብ ሆነው በጾምና በጸሎት ይተጉ ነበር። በሚያርግበትም ጊዜ ለሐዋርያቱ በገባላቸው ቃል መሠረት ተሰብስበው በአንድነት ሳሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን በተነሳም በ50ኛው ቀን የጰራቅሊጦስ ዕለት ጠዋት በ3 ሰዓት እንደ አውሎ ነፋስ ያለ ድምፅ ድንገት ከሰማይ መጣና የነበሩበትን ቤት ሞላው። ከዚያም እንደ እሳት የተከፋፈሉ የእሳት ላንቃዎች በሁሉም ላይ ተቀመጡባቸው። በዚህ ጊዜ ሁሉም በመንፈስ ቅዱስ ከተሞሉ በኋላ መንፈስ ቅዱስ ባደላቸው መጠን በያገሩ ሁሉ ቋንቋ መናገር ጀመሩ። የሐዋርያት ሥራ ምዕራፍ 2 ቁጥር 1። ጌታችን መንፈስ ቅዱስን ለሐዋርያት የላከበት ይህ አበይት በዓል ጰራቅሊጦስ ይባላል። ሐዋርያት በጸርሐ ጽዮን ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ሀብትን፣ ዕውቀትንና ጸጋን አድሏቸዋል። መንፈስ ቅዱስ ከወረደላቸው በኋላም በአእምሮ ጎልምሰዋል፣ ጥቡዓን ሆነዋል። ፍርሃት ከውስጣቸው ተወግዶ በመንፈስ ቅዱስ ድፍረትን አግኝተዋል። በእምነት ጽኑዓን ሆነዋል። ስብከተ ወንጌልን የሚያፋጥኑበትንና ለሰማዕትነት የሚዘጋጁበትን ልቦና ታድለዋል። ቀድሞ ይናገሩት ከነበረው ከዕብራይስጥ ቋንቋ በተጨማሪ 71 ቋንቋዎችን ተገልጸውላቸው ሚስጥራትን መተርጎም ጀምረዋል። የአገሩ ሁሉ ቋንቋ የተገለጸላቸው ሁሉንም በያገሩ ቋንቋ እንዲያስተምሩ ነው። ከተለያየ ክፍለ ዓለም የመጡ ስለነበሩ እነዚህ የገሊላ ሰዎች አይደሉምን? እንዴት እኛን አገር ቋንቋ ሊናገሩ ቻሉ? በማለት ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን እየተባባሉ እርስ በርሳቸው ይጠያየቃሉ። ከአይሁድ ወገንም አንዳንዶቹ ሐዋርያትን ጉሽ ጠጅ ጠጥተው ሰክረው የሆነ ያልሆነውን ይቀባጥራሉ ሲሉም ነበር። ነገር ግን ቅዱስ ጴጥሮስ ይህንን ሐሳባቸውን በመንፈስ ቅዱስ አውቆ ድምፁን ከፍ አድርጎ እንዲህ ብሎ ተናገራቸው። እናንተ የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁም ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ሰክረዋል የምትሉት ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ጊዜው ማለዳ ነው፣ ሰዓቱም ገና 3 ሰዓት ነውና። ዳሩ ግን በነቢዩ ኢዩኤል እግዚአብሔር ይላል፣ በኋለኛይቱም ቀን እንዲህ ይሆናል፣
ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ። ወንዶችና ሴቶችም ልጆቻችሁ ትንቢት ይናገራሉ፣ ጎበዞችም ራእይ ያያሉ፣ ሽማግሌዎችም ሕልምን ያልማሉ። ደግሞም በዛች ወራት በወንዶችና በሴቶች አገልጋዮች ላይ ከመንፈስ ያፈሳለሁ፣ ትንቢትም ይናገራሉ። ድንቃ ድንቆችም በላይ በሰማይ ምልክቶች፣ በታች በምድርም ደምም እሳትም የጢስ ጭጋግም ይሆናል። የታወቀችዋም ታላቋ የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የእግዚአብሔርን ስም የሚጠራ ሁሉ ይድናል። በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 እስከ 32 ተብሎ የተነገረው ትንቢት ይፈጸም ዘንድ ይህንን ድንቅ ታምር ያደረገው እናንተ የሰቀላችሁት ኢየሱስ ክርስቶስ ነው በማለት ሐዋርያት ኢየሱስ ክርስቶስ ነቢያት ትንቢት የተናገሩለት ምሳሌ የመሰሉለት አምላክ ወልደ አምላክ መሆኑን ከሙታን ተለይቶ መነሳቱን ማረጉንና ዳግም በክብር በምስጋና መጥቶ በሕያዋንና በሙታን ላይ የሚፈርድ መሆኑን እንደሚመሰክሩ በአይሁድ ፊት ልብን የሚነካ ትምህርትን ሰጠ። በቅዱስ ጴጥሮስ ትምህርት የተማረኩ አሕዛብም ቅዱስ ጴጥሮስንና ሌሎች ሐዋርያትን ወንድሞች ሆይ ምን እናድርግ አሏቸው። ቅዱስ ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይላችሁ ዘንድ ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው። ስለዚህ ራሳችሁን ከዚህ ክፉ ዓለም አድኑ ብሎ መከራቸው። በዚህም ቀን 3000 ምዕመናን አምነው ተጠመቁ። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው የሞቱንና የትንሣኤውን ምስክሮች ሆኑ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 31። ይህም ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ያደረባቸውን የማሳመን ጸጋና ታምራትን የማድረግ ኃይላቸውን እንደበዛላቸው ያመለክታል። የመንፈስ ቅዱስ ጸጋ በእነሱ ላይ ሲያድር ለቤተ ክርስቲያንም ጉዞ አዲስ ምዕራፍ ተከፈተ። ይህ የጰራቅሊጦስ በዓል በግሪኮች ቋንቋ ጴንጤቆስጤ ይባላል። ጴንጤቆስጤ ማለት 50ኛ ማለት ነው። ጌታችን ከተነሳ በኋላ 50ኛው ቀን ነበርና ይህ ዕለት በዓለ 50 ነው። ይህ ዕለት በዓለ ጰራቅሊጦስ ነው። ይህ ዕለት ሀብተ መንፈስ ቅዱስ የተሰጠበት ነው። ይህ ዕለት ብዙ ሺህ ምዕመናን የተገኙበት ዕለት በመሆኑ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን በዓል በሚገባ አነጋገር የቤተ ክርስቲያን የልደት ቀን ብሎታል። ይህ በዓል በብሉይ ኪዳን የእሸት በዓል ወይም በዓለ ሰዊት ይባል ነበር። እስራኤል የነጻነት በዓላቸውን ከሚያከብሩበት ከበዓለ ፋሲካ ጀምረው 50ኛውን ቀን በዓል አድርገው ያከብሩታል። በ50ኛው ቀን በዓለ ሰዊት ወይም የእሸት በዓላቸውን ያከብራሉ። በሀገራቸው ከመጋቢት እስከ ግንቦት ያለው ወቅት በሀገራችን ከመስከረም እስከ ህዳር እንዳለው የእሸት ወራት ወይም የጸደይ ወራት ነውና የእሸት በዓላቸውን የሚያከብሩት በኦሪት ዘሌዋውያን ምዕራፍ 23 ቁጥር 10 እስከ 17 በታዘዘው መሰረት ማንኛውም እስራኤላዊ ገበሬ ከዘራው ሁሉ በየአይነቱ እሸቱን ቆርጦ ተሸክሞ ወደ ምኩራቡ ይወጣል። በቤተ መቅደስ የሚያገለግለው ካህንም ተቀብሎ ባርኮ ጸልዮ የሚጠበሰውን እየተጠበሰ የሚታሸው እየታሸ በማህበር በአንድነት ይበላል። ይህም ቀዳሚያት ይባላል፣ የመጀመሪያ ማለት ነው። ከማንኛውም በረከት የመጀመሪያውን እግዚአብሔር ፊት መቅረብ ለእግዚአብሔር መሰጠት እንዳለበት ታዟልና። በዚህ መሰረት ከበዓለ ጰራቅሊጦስ የምንማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ ባላቸው መሰረት በኢየሩሳሌም ቆይተው ተስፋን ሲጠባበቁ መንፈስ ቅዱስ ወርዶላቸዋል። ቅዱሳን ሐዋርያት በዚች ቀን በ3 ሰዓት ኢየሱስ ክርስቶስ ጰራቅሊጦስን ልኮልናልና በላያችን ኃይልን ሞላ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ በሕያዋንና በሙታን ይፈርድ ዘንድ ስልጣን እንዳለው በአዲስ ቋንቋ ተናገርን በማለት በዕለቱ ያዩትንና የተደረገላቸውን እንዲሁም ስለ በዓሉ ታላቅነት ከመሰከሩ በኋላ ይህንን በዓል ማክበር እንደሚገባ አዘዋል። በአንጻሩ በዚህ ወቅት በዓለ 50 መጾምና ማዘን ተገቢ ያለመሆኑንም ተናግረዋል። ስለዚህ ዛሬ መንፈስ ቅዱስ የሚወርድባት የኢየሩሳሌም ቤተክርስቲያን ናት። ለዚህም ነው ዘወትር በቅዳሴ መጀመሪያ ላይ ይህች ቀን ምን ያህል የምታስፈራ ናት፣ ይህች ሰዓት ምን ያህል የምታስጨንቅ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት የሚባለው። ለቅዱሳን ሐዋርያት መንፈስ ቅዱስ እንደወረደላቸው ለእኛም እንዲወርድልን ሁልጊዜ ቤተክርስቲያን መሄድና መገኘት ይገባናል። ከቤተክርስቲያን ተለይቶ ጽድቅ የለምና። ቤተክርስቲያን የመንግስተ ሰማያት በር ናት። በዘፍጥረት ምዕራፍ 28 ቁጥር 17 ይህች የሰማይ ደጅ ናት እንደተባለው ሁሉ
በዚህ መሰረት ለኛም በ40 ቀንና በ80 ቀን የተሰጠንን ጸጋ መንፈስ ቅዱስ እንዳይለየን ሕጉን ትእዛዙን መጠበቅና ጧት ማታ ወደ ቤተክርስቲያን መሄድ መገስገስ ይገባናል። በተጨማሪም ከላይ እንደተገለጸው ቀደምት የቤተክርስቲያን መጻሕፍት እንደሚያስረዱን ቅዱሳን ሐዋርያት ከጌታችን ዕርገት እስከ 50ኛው ቀን ቅድመ ጰራቅሊጦስ ለ10 ቀናት ድረስ በጾምና በጸሎት ቆይተዋል። እነዚህ 10 ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያለ እኔም አብን እለምናለሁ ለዘላለምም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ወላጆች እንደሌሏቸው ልጆችም አልተዋችሁም በማለት በዮሐንስ ወንጌል ምዕራፍ 14 ቁጥር 16 እስከ 18 ብሎ የሰጣቸውን የተስፋ ቃል እየተጠባበቁ ነበር። ይህንንም ጾም በመጾም ሐዋርያት መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነት ከመቀበላቸው በፊት አዳዲስ ተጠማቂዎችም ከጥምቀት በፊት እንዲሁም ክርስቲያኖች ሁሉ ቅዱስ ሥጋውንና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህንን አምነት አድርገው ነው። የመንፈስ ቅዱስ ጸጋን ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋልና። እንግዲህ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ጾምን የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስ ጸጋ ከተቀበሉ በኋላ ድህረ ጰራቅሊጦስ የጾሙት ስለ ሁለት ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ሲሆን፣ ሁለተኛው ደግሞ በዓለሙ ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ነው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች የሆኑት። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄዶ በዚያም 40 መዓልትና 40 ሌሊትን ጾሟል። እነርሱም ደግሞ ኃይል የሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገውታል። በዚህ መሰረት የሐዋርያት ጾም የሚጀምረው ከበዓለ ጰራቅሊጦስ ማግስት ዕለተ ሰኞ ጀምሮ ሲሆን ፍጻሜውን ደግሞ አብሮ ለማሰብ እንዲረዳ እስከ የቅዱስ ጳውሎስና ቅዱስ ጴጥሮስ በኔሮን ቄሳር በሮም አደባባይ ሰማዕትነት የተቀበሉበት ዕለት ሐምሌ 5 ድረስ ነው። ስለሆነም ቤተክርስቲያናችን ልጆቿ የሐዋርያትን በረከት ያገኙ ዘንድ ከሰባቱ አጽዋማት አንዱን ጾመ ሐዋርያትን ሁሉ እንዲጾሙ አውጃለች። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰብበታል። ይህን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማጸን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታን መከተላቸውን፣ ዓለምን ዞረው ማስተማራቸውንና ስለ ቅዱስ ስሙ በጽናትና በጥባት መከራ መቀበላቸውን ይዘክራል። ምእመናንና ምእመናትም እና ካህናትም የቅዱሳን ሐዋርያት መንፈሳዊ ተጋድሎ እያሰብን በዘመኑ ሁሉ በፍቅር በተዋበ የመታዘዝ ፍርሃት የየራሳችን መዳን እንፈጽም ዘንድ ጾምን በመጾም ጸሎትን በመጸለይ ከእግዚአብሔርና በንጹህ ደሙ ከዋጃት ከቅድስት ቤተክርስቲያን ጋር ያለንን ፍጹም አንድነት ልናጸና ራሳችንን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት ልንቀበል ይገባዋል። ለዚህም የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸሎት ይርዳን። አሜን። ወስብሐት ለእግዚአብሔር።